ወይ እኔማ ሳሆነ እያስፈራኝ ነው የብሩክና እንዲሁም ደግሞ የሀይሚ ነገር ማለት ነው። ምን መሰላችሁ? ትላንት እንዳየ ነው ትንሽ የሆነ ተናግሮ ነበር እንትና ማን ነው የብሩክ ወንድም ማለት ነው። ሲቀጥል ደግሞ ዛሬ መጣች ሀይሚና እንዲሁም ደግሞ ብሩክ እንዲሁም ደግሞ አዩናት ማናት ከባሏ ማለት ነው። ባሏ ሊበላችሁ መቼስ እሷ እየወደዳት እሷ ናት አልፈልግም እያለች ያለችው ከብሩክ ራስ ወይም ደግሞ ከብሩክ አናት አልወርድም ብላ ፍጥጥ ብላ የተቀመጠችው አዩናት ማለት ነው። በዛውም ልክ ደግሞ አይ እንግዲህስ እኔ ነኝ ባልሽ እንዲሁም ደግሞ ልጁ እኔ ነኝ የኔ ናት ልጅቷ የኔ ናት። አንቺ እዚህ ጋር ምንም ነገር ማለትና እንዲሁም ደግሞ ምንም ነገር ማድረግ የለብሽም። ብሩክና እንዲሁም ደግሞ ሀይሚ የራሳቸው ህይወት ይኖሩ። እኔ ባንቺ ያቀራሁት ነገር የለም። እኔ ደግሞ ባንቺ እስቲ ይሄ ጎደለኝ ምትይ ነገር ካላ የጎደለሽን ነገር ንገሪኝና እኔና አንቺም የልጄ እናት ናሽ። እኔም ደግሞ ታቂዋለሽ እውነቱን የልጁ አባት እኔ ነኝ። ስለዚህ እውነቱ ጠፍቶሽ ሳይሆን ነገር ግን ደግሞ ብሩክንና ሀይሚን ለማጥመጥ አንድ ብለሽ ወይም ደግሞ ቆርጠሽ እንደተነሳሽ ሁላ እናቃለን። አሁን ያም ይሁን ይህ ከኔ ሁኒ ሲላት እሷ እምቢ አሻፈራኝ ብላ ወደ ብሩክና እንዲሁም ደግሞ ወደ ሀይሚ እንደመጣች ታውቃላችሁ ብዬ አስባለሁኝ። ዛሬ ትላንት በተፈጠረው ነገር ዛሬ ትንሽ ማውራት አለብኝ እያለች ሀይሚም እኔ እኮ ምንም ከሱ ሊለያይ ፈልጌ ወይም ደግሞ እሱን እንትን ብዬ አይደለም። በቃ የሆነ ነገር ሳወራ ነገሮች አስገድዷችሁ የሆነ ነገር እንድታወሩ ያደርጋችኋል። ምናልባት ያኔ እኔ ፈሪቻለሁ። የፈራሁበት ምክንያት ግልጽና ግልጽ ነው። እናንተም ላይ የሚደበቅ ነገር የለም። ልጅቷ በዚህ ልክ እርግጠኛ ሆና ልጅቷ ያብሩክ ነው እያለች ያለችበት ምክንያት ምንም ሊገባኝ አልቻለም። ይህንንም ያክል የቆየሁት ብሩክን ስለሚወደውና ስለማፈቅረው ነው እንጂ ይሄ ጭቅጭቅ ያለበት ህይወት እኔ መግባትም ይሆን እንትንም ማለት አልፈልግም ነበር። ነገር ግን ደግሞ ብሩክ ምንም የለም ከሷና ከኔ ጋር ምንም በመሃላችን የለም እያለኝ እሷ ደግሞ ያንን እንደምትሰማት እየተናገረች እያለች በዚህን መካከል ደግሞ ግራ ተጋብቼ ነው አንዳንድ ነገራቶችን እያወራሁት የነበረው። ትላንት እንዳያችሁት አይ እንግዲህ እንደዛ ከሆነ ብሎ ከቤቱም ወጥቶ ነበር። በኋላ ደግሞ ተገናኝተናል። እኔ ከሱ መራቅ ፈልጌ አይደለም። አሁን እናንተ ማወቅ አለባችሁ ነገር እያለች መጣች። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ እያዳመጣችሁ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ክርስቲያን ወገኖቼም ሰላም እያልኩኝ መጥቼላችኋለሁኝ። ሲመጣ ምን መሰላችሁ? የእያንዳንዱ ነገር ለሁላችንም በነገራችን ላይ አዲስ ይሆንብናል ብዬ አላስበውም። ለሁላችንም ግልጽና ግልጽ የሆነ የሀይሚና እንዲሁም ደግሞ የብሩክ ጉዳይ ነው። ይሄም የነሱ ጉዳይ ምን መሰላችሁ? አዩ መሀከላቸው ገብታ እየበጠበጠች እንደሆነ ሁላችንም እናውቃለን። አዩን ደግሞ በብዙም በመናገርና እንዲሁም ደግሞ በብዙም መንገድ እንድትመለስ ተነግሯት ነበር። እሷ ልጅቷ የምትሰማ ልጅ ባለመሆኗ አይ እንግዲህስ ማናችሁም እዚህ ጋር ብትሰድቡኝና ምን ብትሉኝ ለእናንተ ግድ የሚሰጣኝ ነገር አይደለም። እኔ እውነታውን እኔ ነኝ የማውቀው እንጂ እዚህ ጋር ይሆናል አይሆንም የምትሉ እናንተ ምንም የምታውቁት እውነታ ስለሌላችሁ እባካችሁን አሁን በምትሰድቡኝ ስድባችሁ እንዲሁም ደግሞ እኔ ላይ የተለያዩ ነገራቶች በማለታችሁ የምታፍሩበት እናንተ ናችሁ። እኔ ምንም አይነት ማፍርበትም ምክንያትም የለኝም። አውቃለሁኝ እናት ናት የልጇን አባት ጠንቅቃ የምታውቃው የሚባለው ነገር አልሰማችሁትም እንዴ? እኔም ደግሞ ውሸት ይዤ እናንተ ፊት መጥቼ ሊቆም አይደለም። ነገር ግን ደግሞ አሁን እናንተ የእያንዳንዳችሁ በተናገራችሁ ንግግርና ባላችሁት ሁኔታ ወይም ደግሞ በነገራችሁ ማለት ባወራችሁበት ነገር በእያንዳንዱ እናንተ እንደምታፍሩበት አልጠራጠርም። እናንተ ታፍራላችሁ። እውነታው የማውቀው እኔ እንጂ ማንም ሰው አይደለም። ስለዚህ እባካችሁን ብዙ በተሳደቡና እንዲሁም ደግሞ ብዙ ነገር በታወሩ ተገቢ ነው ብዬ አስባለሁ እያለች ሲታወራ በእርግጥ ብዙዎቻችንም ግራ ተጋብተናል። ሆኖም እያለ እንደሆነ ብሩክ ማድረግ ያለበት ነገር አለ። ምክንያቱም ይሄ ልጅ የብሩክ ከሆነ ሀይሚና ብሩክን ሊለያያቸው ይችላል ብዬ አላስብም። ዋነኛው አንደኛው መሰረቱ ሲሩ ምንድነው? የሀይሚ ውሳኔ ነው። አይ ይሄ አሁን ሀይሚን እንደተረዳናት ሀይሚ
ከብሩክ ልትርቅ ፈልጋ አይደለም። ግን እውነታው ሁላችንም እንዳስጨነቀን እንዳላ እሷም ላይ ደግሞ እውነታው አስጨንቋት እንጂ በምንም ተአምር በምን ከብሩክ ጎን ልትሆን እንጂ ብሩክን ትታ ልትሄድ ነው ብዬ እኔ አላስብም። አንዳንዴ የአዩን ንግግር ስትሰሙ እንዳልኳችሁ ግራ ሊገባን ይችላል። ነገር ግን ደግሞ እየተካሄደው እየሆነው ያለው ነገር ምንም አይነት ቢፈጠር ምንም ብሩክ ከሀይሚ እንዲርቅ ሀይሚ ደግሞ ከብሩክ እንድትርቅ አንፈልግም። በነገራችን ላይ ለማንኛውም ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ባይ ባይ።